ኤፍራታ ዳጊና ቢንያምን ጮኸችባቸው። ለምን እናንተ እንደዛ አሰባችሁ? ናታንን ስወደው ምን አስፈራርቷ ነው ብላችሁ አላሰባችሁ? ያፌት ወንጀለኛ ነው ብላችሁ ነው? ትሰሙኛላችሁ? በሰው ህይወት እየገባችሁ አትፈትፍቱ፣ አርፋችሁ ተቀመጡ ብላ በቁጣ ተናግራ ውልቅ ብላ ሄደች። ዳጊና ቢኒም ተደናገጡ። ዳጊም አጎቴ እህቴ ግን ምንድን ነው? እህቴ ደህና አይደለችም ማለት ንገረኝ ይለዋል። በእኔ ህይወት አገባቸው ማለት እኮ እንዴት አድርጎ ነው ጭንቅላቷን የበረዛት? እንዴት አድርጌ ነው እንድትነቃ የምናደርገው? ቢኒያም ዳጊ አጎቴ የሆነ ነገር ማድረግ አለብን። አስፈራርቷት ነው እንድትወድ ያደረጋት። ከዚህ በፊት ስንት ስቃይና ስንት መከራን እንድታሳልፍ አድርገታል። ከዚህ በላይ ደግሞ እንዴት ይህንን ያክል መከራ መሸከም አትችልም ይላል። ቢኒያም ይህን ውሻ እንዴት አድርጌ ማግኘት እንዳለብኝ እያሰብኩ ነው ይለዋል ዳጊ። ቢኒያምን በጣም ይናደዳል። እንዴት አድርጎ ቢመርዛት ነው እያለ ይወራጫል። ኤፉን ቤቱን ለቃ ወጥታለች። እያለቀሰች መጽሐፍ እያነበበች ያፌት ይደውላል። አሁን ደግሞ ምንድን ነው ትላለች በጣም መረር ብላ። ሰፈራችሁ መጥቻለሁ፣ ስልኩንም ታነሳዋለች። ሰፈራችሁ መጥቻለሁ፣ ቤታችሁ ቀያስ ላይ ነኝ ማለት። አሁን ደግሞ ምንድን ነው የፈለግከው? ምነው ለሰከንድ ሰላም እንኳን እንደሆነ አትተወኝም? እኔማ ቤት የተቀምጬ ነበር፣ አንቺ ነሽ እንጂ አልተወኝ አልሽም። አሁን ቤት መጥቼ ድብልቅልቁን ላውጣው ወይስ ትመጫለሽ? ያፌት ኤፍራታም አይ በቃ ይኸው መጣሁ፣ ጠብቀኝ፣ እዛው እየመጣው ነው ትለውና ወደ እሱ ጋር ትሄዳለች። ኤፉም መኪናውን ከፍታ ትገባለች። ቢንያምን መሪውን ይቀጠቅጣል፣ ይደበድባል። እንዴት ዳገባሁ? ቆይ አሁን ምን አጥፍቼ ነው? ኤፉ ያርከኝን ሁላ እኮ አድርጌያለሁ። አሁን ምን አድርጊ ነው የምትለኝ? ትሰሚኛለሽ? እኔ ያፌት ነኝ። ማንም ሰው ሊሸውደኝ አይችልም። ይህን ምስኪን በደንብ ተመልከች። የወላክሽ ውሻ ነው እኔ ላይ የሰነዘረው። ለምን ያንን ናታን አትልኪውም ነበር? ግንባሩን በጥይት ብዬ ደፋልሽ ነበር። ቆይ ስለምንድን ነው የምታወራው? ስለምን ጥይት ስለምን ውሻ ነው የምታወራው? ኤፉ እኔ ምንም እየገባኝ አይደለም። ያፌት ምንም እንዳላወቀ አትሆኔ። እሱ ማን ስለሆነ ነው ከአንቺ እንደርቅ የነገረኝ? እኔ እኮ ያፌት ነኝ። ያፌት ነኝ አይደለም። አንቺን በሺ የሚቆጠሩ ሴቶችን ማስተዳደር እችላለሁ። ለነገሩ ተዩ። ለዚህ ጥፋቱ ተገቢውን ጥፋት እንዴት አድርጌ እንደሚሰጠው አሳየዋለሁ። ኤፍራታ ቆይ ስለማን ነው የምታወራው? ናታን አንተ ጋር መጥቶ ነበር? ያፌትም ነገርኩሽ እኮ እንደማያውቅ አታስመስይ። ቢንያምን አንቺ እንደላክሽው አውቃለሁ ይላትና አንቺም ሆንሽ እሱ ከእኔ ጀርባ የምታደርጉት ወንጀል ምን ያክል እንደሚያስከፍላችሁ አላወቃችሁም። በቁሙ እንዲቃጠል ነው የማደርገው በሱ ጥፋት ግን ምንም የማያውቀው ወንድምሽ መቀጣቱ ያሳዝነኛል። ኤፍራታ ተው ልለምንህ፣ ምንም በማያውቀው ዳግምን ተው። እኔ ሁሉንም ነገር አስተካክላለሁ። እኔ ለቢንያም ምንም አልነገርኩትም። ምንም እባክህ ተረዳኝ። እሱ ማሰብ ያለባችሁ ቢንያም እኔ ጋር ከመምጣቱ በፊት ነበር። ኤፍራታም እውነቴን ነው እባክህ መነኝ። እኔ ምንም ማቀው ነገር የለኝም። ናታ ላይ
ምን እንደምታደርግ እያወቅኩኝ እንዴት ቢንያምን ልልከው እችላለሁ? እንዴትስ እነግረዋለሁ? እሺ እሺ አምንሻለሁ፣ ግን ቢንያም የመታኝን መመለስ እፈልጋለሁ። ያፌት ኤፍራታ ለዚህ ጥፋቱ መቀጣት አለበት። ጥሪውና ምነግርሽ ቦታ መምጣት አለበት። ኤፍራታም እባክህ ልለምንህ፣ ምንም ነገር አትነግረው፣ ምንም ነገር አታድርግ እባክህ። በዙሪያ ያሉትን ሰዎች የምትጎዳ ከሆነ እኔ ራሴን እጠፋለሁ። አንተ ልትረዳኝ አልቻልክም። እኔ ራሴን አጠፋለሁ። ከዛ በፊት የሚደነግጥና እሺ እሺ እኔ አንቺን ማጣት አልፈልግም። ከዚህ በኋላ ግን ከተደገመ ለማንም ምሕረት አላደርግም ይላታል። ከዛም አንቺን ለማግባት ወሰንኩ ማለት ያፌትነቴ ጠፋት ማለት አይደለም። እሺ አታስብ፣ ከዚህ በኋላ አንተ አጠገብ እንዳይደርሱ አስጠነቅቃቸዋለሁ ትልና ኤፍሩም ትመለሳለች ወደ ቤቷ። ውድ ሐረግ ዩቲዩብ ተከታታዮች ክፍል 66ን ቆረጥ አድርጌ በዚህ መልኩ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ያደርጋችሁ አበረታቱ። ቻናሉ እንዳደርግ እኔንም አበረታቱኝ። ቀጣይ ክላሶችን ደግሞ እንደዚህ ዋጭር እያቆራረጥኩኝ አቀርባለሁ። እንግዲህ የምንወደውና የምናከብረው ሐረግ ድራማ ኤፉን የምንወዳት በዚህ ደረጃ እያሰቃዩት ይገኛሉ። እና ያፌትን ቤተሰቡም የተረዳት የለም የሷን ስቃይ። እንግዲህ የኤፉ መጨረሻ እና የያፌት መጨረሻ ምን ይሆን? ይጋባሉ ወይስ አይጋቡም? ያፌት ይታሰራል ወይስ አይታሰርም? መጨረሻውን ለማየት በጉጉት እንጠብቃለን። ውድ የተንታ አጅባር ዩቲዩብ ተከታታዮች ላይክ፣ ሰብስክራይብ ያደርጋችሁ አበረታች ስለምታደርግ ድጋፍ ከልብ አመሰግናለሁ። ስለነበረን ቆይታ እዚህ ጋር ቋጫለሁ የዛሬውን። በቀጣይ እንግዲህ ደግሞ ቆረጥረጥ አድርጌ ይዤ እመጣለሁ። ባይ ባይ። ሰላም ነው።